የተናገርኳቸው። እኔ ትምህርት የሚባል እንትን አላልኩም። 4ኛ ክፍል ነው የተማርኩት። 4ኛ ክፍል በትምህርት ጊዜ አልነበረኝም፣ አልተማርኩም። ነገር ግን አልተማርኩም ማለት ራሴን አላቅም ማለት አይደለም። አልተማርኩም ማለት ሰውን ጥሎኝ እንደ ድልድይ እንዲራመድብኝ ይፈቅድለታለሁ ማለት አይደለም። አንድ ሰው ስለተማረ ብቻ ጥበበኛ ሊሆን አይችልም። አንድ ሰው ገንዘብ ስላለው ብቻ መግዛት ይችላል ማለት አይደለም። ገንዘብ የማይገዛው ነገር አለ። እሱም ምንድነው? አንዱ የፈጣሪ ጥበብ ነው። በቃ ሰው እስከሆነ ድረስ ከ99ኙ አንድ ነገር ጎደሎ ነገር አለበት። ስህተት ማለት ነው። ጎደሎውን ስህተት ነው። ሰው ከአቅሙ በላይ ዲግሪ ማስተር ምናምን ሊይዝ ይችላል። ነገር ግን ሰዎችን እንትን ማለት አይችልም። በብር ለጊዜው ልታኖረው ትችላለህ፣ ልትኖር